ፀሐይ የማትወጣበትና የማትጠልቅበት ሀገራቶች እንዳሉ ስንቶቻችን እናውቃለን? በተለያየ የዓለማችን ክፍል ለምንኖር ሰዎች ቀንና ምሽት የሚባል ነገር እንዳለ እና ሁለቱም የየራሳቸው 12 ሰዓታት እንዳሏቸው ግልጽ ነው። ነገር ግን በሰሜናዊው የምድራችን ክፍል ግን በጣም የተለየ ነገር እናገኛለን። በዚህ አካባቢ የሚገኙ አንዳንድ ሀገሮች ላይ በሚገኙ ከተሞች በዓመት ውስጥ ፀሐይ ከ3 እስከ 6 ወር ድረስ አትጠልቅም። ማለትም ለ180 ቀን ሙሉ መጨለም የሚባል ነገር የለም። ጠዋት ስትነሳ ፀሐይ እንደተለመደው ትወጣለች። የቀኑ ግማሽ ላይም ፀሐይ ከአናት በላይ ትሆናለች። ከቀኑ 12 ሰዓት አካባቢ ልትጠልቅ ነው ብለህ ስታስብ ደግሞ ፀሐይ በአድማሱ ዙሪያ ሳትጠልቅ ትሽከረከራለች። ከዚያም በድጋሚ ይህንኑ ፕሮሰስ ለወራት ትደግመዋለች ማለት ነው። ይህን አስገራሚ ክስተትም ዘ ሚድናይት ሰን ብለው ይጠሩታል። ፀሐይ የማትጠልቅበት ወቅት በእነሱ የክረምት ወራቶች ሲሆን በጋ ላይ ደግሞ እንደዚሁ አስገራሚ ለወራት የሚቆይ ክስተት ይከሰታል። በጋ ሲሆን ደግሞ ተቃራኒ ነገር መከሰት ይጀምራል። የኖቬምበር ወር መጨረሻዎች ላይ አካባቢ ጀምሮ እስከ ጃንዋሪ አጋማሽ ድረስ የሚቆይ ማለትም 2 ወር ገደማ የሚቆይ ጨለማ ይከሰታል። ይህንም ፖላር ናይት ብለው ይጠሩታል። ይህ ነገር እንዴት ሊከሰት ቻለ የሚለውን ስንመለከት ይህ ክስተት ደቡብ ዋልታ አካባቢ የሚገኙ ሀገራት ላይ የሚከሰት ሲሆን መሬት በራሷ አክሲስ ላይ በምትፈጽመው ኢሊፕቲካል ወይንም ሞላላ በሆነው እሽክርክሪቷ ምክንያት ይከሰታል። ደቡብ ዋልታ አካባቢ በሚገኙት እኒህ ሀገራቶች ላይ ሲዝኖች ወይንም መንፈቆች በሚቀያየሩበት ጊዜና ፀሐይ የተለያየ ፖዚሽኖች ላይ ስትሆን ይህ አስገራሚ ክስተት ይፈጠራል። ቻናሉን ፎሎ በማድረግ የተለያዩ ሀገራትን አስገራሚ ነገራቶች አብረን ኤክስፕሎር እናድርግ።